እሺ አርሴ ቤተሰብ ዘንድሮ ሚዜ የመምረጥ ስራ ላይ እንደሆነ ታውቃላችሁ አይደል? ጽድት ያለ ሳምንት አሳልፍ ጽድት ያለ 6 ነጥባችንን አፈፍ አድርገን ማለት ቶፕ ኦፍ ዘ ሊግ 7 ፖይንትስ ከማን ሲቲ 6 ፖይንትስ ካስቶን ቪላ እና ፎቶ ራሱ አታይም። ዴክለን ራይስ ወኔ ወሰውዬ አይ ዴክለን ራይስ 105 አይደለም ዌስትሃም እንዳይወርድ ሌላ 2 ተጫዋች እንግዛለት የምትሉ ሰዎች ምን ትላላችሁ? ለዌስትሃም 2 ተጫዋች እንዳይወርድ እንግዛለት። አሁንም እዳ አለብን ዌስትሃሞች ጋር ማለት ያን ያህል ነው የሚያዋጣው ዴክለን ራይስ ማለት እና አሁን ማለት ዋናው ሐሳቤ ምን እንደሆነ ልንገራችሁ። ሲዝኑ ሲጀመር ሊቨርፑል ነበረ ሚዚያችን ትሆናለች ብለን ያሰብነው። ሊቨርፑል ያለፈው ዓመት በድል እንደበላች እድላዊት እንደሆነች ማመን ከብዷት ቁልት ታረገባት 5 ጌም ስታሸንፍ ወደቀች። አሁን ቶፕ 4 መጫወት ጀመረች። ከዛላ ማንሲቲ መጣች፣ ግን በመሃል ቸልሲ መጣች። ቸልሲማ ቤት 6 ነጥብ ተበልጣ 1 ነጥብ እንደምትበለጥ ነበር ያፈላባት። ይሄን ጌም አሸንፌሽ ቶፕ ኦፍ ዘ ሊግ ሆናለሁ አይነት አፈላል ያፈላባት። የሷ አወዳደቅ ደግሞ ካፈላሏ ይበልጣል። ኢማጂን ሊቨርፑል ያውላ ተለጥጦ ይበልጣታል። እዛ ላክናት ከትርፌና ከሊቨርፑል ጋር ሙያ አቡዬ ምናምን እንድትባባል ማለት እና አሁን ማንሲቲ ነው ያው ዘንድሮ ሚዜ የመምረጥ ስራ ላይ እንደሆኑ ታውቃላችሁ። ስለዛ ማለት ነው እንደ ሐሳብ ማንሲቲዎችም ሊያፈላባቸው እያሉ ነው። አንዳንድ ደጋፊዎች ጺም ሳያበቅሉ ፍልት እያለባቸው እና እንደ ሐሳብ አስቶን ቪላን ሚዜ እናርጋት ወይ ነገ ቋጥረን ምናምን ነገር ሲቲን አስጥለን ማለት ነው። አስቶን ቪላ ሚዜ ትሁን ወይ ጥያቄ ነው። ኮሜንት ላይ መልሱልኝ።